ዛሬ ደግሞ ይዤላችሁ የመጣሁት ለፀጉር እድገት በጣም ጥሩ የሆነ ውህድ ነው። ወተት አለ፣ ሙዝ አለ እና መፍጫ አንድ ላይ ፈጭቼ ነው የምጠቀመው ማለት ነው። ስለዚህ እናንተም በፀጉራችሁ ብዛትና ርዝመት ልክ የሚሆን ሙዝና ወተት ታዘጋጃላችሁ። ከዛ ለፀጉራችን ጥሩ የሆነ ምግብ እንሰራለን ማለት ነው። ወዴትም እንዳትሄዱ። መጀመሪያ ግን ለዚህ ፕሮግራም ቤተሰብ ያሉናችሁ ሰዎች ፕሮግራማችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። አብራችሁን ቆዩ። ያው እንግዲህ እንደምታዩት ሙዝ ነው መጀመሪያ የምጠቀመው። እኔ 2 ሙዝ ይበቃኛል። እየቆራረስኩ መፍጫ ውስጥ ከተዋለሁ ማለት ነው። እንደዚህ የቆራረስኩ ከታለሁ። ያው እንግዲህ ሙዝ እንደምናውቀው ለፀጉራችን ብዙ አይነት ጥቅሞችን ይሰጣል። ሙዝ እንግዲህ በውስጡ በያዘው ሲሊካ የተባለ ማዕድን ንጥረ ነገር ምክንያት ፀጉራችን እንዲጠነክርና እንዲወፍር ያደርጋል። በተጨማሪም ደግሞ የደረቀ የራስ ቆዳን የሚያድን የፎሮፎር መፍትሄ ነው ማለት ነው። አሁን እንግዲህ ይሄን እንደዚህ አድርገን ከቆራረጥን በኋላ ወተቱን ቀስ እያደረግን እያየን እንጨምራለን ማለት ነው። እየፈጨው መጨመር እችላለሁ፣ ምክንያቱም ክሬም እንዲሆንልኝ ስለምፈልግ ልክ ክሬሙነቱን ሲይዝልኝ ማቆም እችላለሁ ማለት ነው። እዛ በተጨማሪ ከመፍጨቴ በፊት ስለ ጥቅሞቹ ልንገራችሁ። ቅድም እንዳልኳችሁ ሙዝ ለፎርፎርም ለደረቀም የፀጉር ቆዳ በጣም ጤናማ ያደርግልናል። በተጨማሪ ደግሞ ሙዝ በማግኒዥየም፣ ፖታሲየም፣ ፕሮቲን እና ቫይታሚን የበለጸገ ሲሆን ይህ ደግሞ ለፀጉር ምግብነት እንዲሁም ደግሞ ለስላሳ ለማድረግ ይጠቅማል ማለት ነው። ስለዚህ በአጠቃላይ ደረቅ ለሆነ ቆዳ ወይም ደግሞ ፀጉር ይመከራል ማለት ነው። አሁን እንፈጨዋለን። ትንሽ ደረቅ እንዳይልብኝ ወተት ጨምራለሁ። ጨምራለሁ። እሺ ጨምራለሁ። እሺ እንግዲህ እንደምታዩት በደንብ አድርጌ ፈጭቼዋለሁ። አሁን እንገለብጣለሁ። እንደምታዩት በጣም ጥሩ የሆነ ክሬም ሆኗል። በደንብ ሳይቀጥንም በደንብ ሳይወፍርም ነው ያረኩት። ያው እንደዚህ አድርጌ በደንብ አድርጌ ገልብጫለሁ። ያው እንግዲህ እንደምታውቁት ሙዝም የራሱ የሆነ ንጥረ ነገር አለው፣ ወተትም ልክ እንደዛ ማለት ነው። ወተትም በፕሮቲንና ቪታሚን የበለጸገ ስለሆነ የፀጉራችንን ድርቀት በመቆጣጠር ለፀጉራችንና ለቆዳችን እርጥበት እንዲሰጠው ወይም ደግሞ ወዝ እንዲሰጠው ያደርግልናል ማለት ነው። ከዛም በተጨማሪ ደግሞ እንደ ምግብነት ነው ለፀጉራችን ጥሩ የሆነ ምግብ ማለት ነው። ስለዚህ አሁን ፀጉራችንን ለመቀባት ዝግጁ እናደርገዋለን። ስለዚህ ሁሌም ፀጉራችንን ከመታጠባችን በፊት ቤት ውስጥ ባገኘነው ነገር ትሪትመንት መስራት ጥሩ ነው ማለት ነው። በተለይ ደግሞ እንደኔ አሁን ቆዳችሁ ደረቅ ከሆነና ፀጉራችሁ ደረቅ የሚሆን ከሆነ እንደዚህ አይነት ትሪትመንቶችን ቤታችን ውስጥ በቀላል መልኩ ማዘጋጀት እንችላለን ማለት ነው። እንደኔ ፀጉራችሁን ለመቀባት ዝግጁ አድርጉ። ከፊት ለፊቱ ጀምረን ያስፈልግ ቆዳውንና እያንዳንዱ ፀጉር እንዳገኘው በትንሹ እየከፈልኩ ጀምራለሁ ማለት ነው።
እና ስንቀባ ከታች ጀምሮ ከውስጥ ጀምሮ እስከ ታች ድረስ ነው መቀባት ያለብን ማለት ነው። እና ቅዝቃዜው ቅቤን ያስንቃል። በጣም ነው ደስ የሚለው ነው። እስቲ ሞክሩትና ምን እየተሰማችሁ እንዳለ ኮሜንት ላይ ግለጹልኝ። እንደዚህ እያደረግን እያንዳንዱን ከተቀባን በኋላ እንቀጥለውን እንቀባለን። ስለዚህ ሁላችሁም ቤታችሁ ውስጥ እንደዚህ ሰርታችሁ እያንዳንዱን ከተቀባችሁ በኋላ እንደዚህ ማሳጅ ያደርጋችሁ ከስር ጀምሮ ማለት ነው ስሩ እንዲነካው ድረስ። ምክንያቱም ለቆዳችንም ስለሆነ ጥቅም ያለው ቆዳችንን ፀጉራችንን እስከ ጫፍ ድረስ እንደዚህ እንደምታዩት ማለት ነው ጫፉ ድረስ እየቀባችሁ ለ30 ደቂቃ ድረስ አቆይተነው ታጥበን እንመለሳለን። ይሄን ቅድም ያልነገርኳችሁ ደግሞ የረሳነው ነገር ምን አለ? ይሄንን ስንቀባ ወይም ደግሞ ለመቀባት ስናስብ ቶሎ ሊለቅልን ስለማይችል ሻምፖ ብንጠቀም ጥሩ ነው። እኔ የምጠቀመው የአፍሪ ኸርባል የቀይ ሽንኩርት ሻምፖ ነው። ምክንያቱም በደንብ አረፋ አለው እና ደግሞ ጽድት ያደርጋል። ስለዚህ እናንተ ይሄንን ብትጠቀሙ ብዬ እመክራለሁ። ምክንያቱም ሻምፖ መጠቀማችን በጣም ጥሩ ነው፣ ጽድት ስለሚያደርግ ማለት ነው። ስለዚህ 30 ደቂቃ ድረስ አቆይተን ነው ተመልሰን ታጥበን እንገናኛለን። አብራችሁን ቆዩ። እሺ እንግዲህ ከ30 ደቂቃ በኋላ ታጥቤ መጥቻለሁ። የታጠብኩት በአፍሪ ኸርባል የቀይ ሽንኩርት ሻምፖ ነው። እናንተ ደግሞ በምትፈልጉት ፍሌቨር አዘጋጅቶላችኋል አፍሪ ኸርባል። ስለዚህ ከነሱ ውስጥ በአንዱ መጠቀም ትችላላችሁ ማለት ነው። የዛሬ ፕሮግራሜን እዚህ ላይ ያበቃ። ስለተከታተላችሁኝ ከልብ አመሰግናለሁ። ለፕሮግራማችን አዲስ የሆናችሁ እስካሁን እንዳልኩት ማለት ነው ፕሮግራማችንን ላይክ እና ሼር በማድረግ ቤተሰብ እንድትሆኑ ስንባችሁ ጋብዛለሁ። አብራችሁን ስለቆያችሁ አሁንም ከልብ አመሰግናለሁ። እስከሚቀጥለው ፕሮግራም ድረስ እስክንገናኝ ቸር ቆዩ።